የአማራን ካልቸር ምን እንደሆነ የማታውቋላችሁ። ጥላሁን ጉግሳ የምትባል ባልጩት ራስ ድንጋይ ራስ እንዳንተ አይነት ጴንጤ እምነትንም አያውቅም። በጣም ጥላቻ አለብህ ደግሞ የኦርቶዶክስ አውቃለሁ። አንተ ሞላጫ ባልጩት ራስ ይሄን ደደብ አዲስ አበባ ብታገኙት አናግሩት። የአማራ ልጆች ፊት ለፊት አቁማቸው አናግሩት። ሱሪው ላይ እስከሚሸን አናግሩልኝ። ጥላሁን ጉግሳ የሚባል ደነዝ ንገሩት። እንከካ በአማራ ላይ እንዴት 3 ዓመት ሙሉ እንደቀለደበት አማራን ዘበኛ አድርጎታል። አዎ ዘበኝነት ስራ ነው። የአማራ ልጅ ዛሬ እኮ ዘበኝነትን መቀጠር ብርቁ ነው። አንድ መስሪያ ቤት በዘበኝነት ለመቀጠር አይችልም። ከፌደራል መስሪያ ቤት ተባሯል። ጽዳት ለመቀጠር በጣም በሚሊዮን ተሰልፈ ነው። ይሄን ንከካም ይሄን ባልጩት ራስ ጥላሁን ጉግሳ የሚባል የቤቶች ድራማ የሚያዘጋጅ ያ ደግሞ ንብረት ገራው የምትባል አብረ የምትጃጃ እውቀት እንዳለ አውቃለሁ። አንተ አማራ ነህ አውቃለሁ። ከጎጃም ሄድክ አማራ ግን አዲስ አበባ ዛ ተራራው ላይ ያደግክ ሰው አውቃለሁ። ከነ ቤተሰቦች አውቃለሁ። ንብረት ገራው የምትባል ይሄን ማቆም አለብህ። ልትቃወመው ይገባል። ጭንቅላት እንዳለ እናውቃለን። በጣም እጅግ እንደውም የቀበሩ የኢትዮጵያ አርቲስቶች እኮ አንተ ነው። ምክንያቱም ያን ያህል ችሎታ እያለ 250 አካባቢ የሬዲዮ ድራማ የሰራ ንብረት ገራው ግን አይታወቅም። ያሳወቀው ግን ጥላሁን ጉግሳ ነው። ታንኪው በማሳወቁ ግን የታወቀው በመተኛቱ እየተባለ ሁልጊዜ ዘበኛው አማራ ነው። ዱቄት የሚያነፍሰው አማራ ነው። ተሸካሚው አማራ ነው። መኪና የሚወለውለው አማራ ነው። እዚያ ጋር ኩሽና ሽንኩርት የሚከትፈው አማራ ነው። ጭስ የሚታጠነው አማራ ነው። ገብጋባው አማራ ነው። ከገጠር የመጣው ደግሞ የሚመስለው አማራ ነው። ጉራጌ የለም፣ ትግሬ የለም፣ ኦሮሞ የለም፣ ከምባታ የለም። ጥላሁን ጉግሳ የምትባል ድንጋይ ራስ አማሮች፣ በተለይ አዲስ አበባ እና የከተማ የምትኖሩ አማሮች ቴሌቪዥን ያላችሁ ናችሁ። ይሄን ሰውዬ አናታችን ላይ ከዚህ በፊት እኮ በክርስትና እምነት አላቅጦ ሰርቶ ነበር። ይሄን ድንጋይ ራስ ኡራኤል አካባቢ ስታገኙት አናግሩት። ማላመጫውን አዙራችሁ አናግሩት። የስ እንሰብካለን። አማራነትን አልለቀክም፣ እያዋረድክ ነው። ይሄን ጥላሁን ጉግሳ የሚባል ሰው ማላመጫውን አዝሮ አንድ ወጣት አማራ በቂው ነው። አናግረው፣ አናፍጠህ አናግረው። በአማራ ላይ የሚቀልደውን አላቆም። ጥላሁን ጉግሳ የምትባል በቤቶች ድራማ ላይ ዘበኛውን፣ ሰራተኛውን፣ የቤት ሰራተኛውን፣ አቅራሪውን፣ ሸላዩን፣ ገብጋባውን፣ ሆዳሙን አማራ አድርገህ በገጸ ባህሪ የሳልክ አንተ ድልዱም ራስ እንመጣለን አማሮች። ይሄ ጉራ አይደለም። በእውቀቱ ስዩም አላግጦ ነበርና ኡራኤል አካባቢ እንደ ኬሻ እንደዘቀዘቁልኝ ያስታውሳል። ይሄን ሰውዬ አናግሩት። ከመምታታችሁ በፊት ንገሩት። ይሄንን በአማራ ላይ የሚቀልደውን 3 ዓመት ሙሉ በአማራ ላይ አፉን እያላቀቀ ይሄ መንጋ የሆነ ሰው ነው። ይሄ መንጋ ጴንጤ ይለዋል። ጴንጤነትንም ኢየሱስ ክርስቶስንም አያውቅም። ውሸቱን። ጥላሁን ጉግሳ የሚባል ኦሮሞ ስለሆነ ጥላቻው ኦነግ ስለሆነ እኮ ነው። ኦነግ አሳሰ ስላለው አማራ ስለሚጠላ እኮ ነው። ዘበኛውን አማራ አድርጎ ስለታል። እንቅልፋሙ አማራ ነው። ሆዳሙ አማራ ነው። ገብጋባው ራሱ ገጸ ባህሪው የቤተሰቡ ኃላፊ ሆኖ የሚሰራው እሱ ነው። ተላላኪ አድርጎ የሚያሰራው አማራ ነው። ትምህርት የማይገባው አድርጎ ማታ ሰራተኛ የቤት ሰራተኛ ቀጠርኩ ብሎ ማታ ሲያስኬድን ተከታትየዋል። እንዴት ግን እንደምስቁ አማሮች በጣም አዝናለሁ። ይሄን ባልጩት ራስ አናግሩት። ሁለተኛ በአማራ በታላቁ አማራ ህዝብ ላይ እየቀለደ እንዳይሰራ ማለት ነው። እኛ ግን በተቃራኒው አማራ እንደ ጉራጌ እንደ ትግሬ በጣም ሰራተኛና ካላደጉ አይሞቱም ይባላል። አማራ ሳያድግ አይሞትም። እኔ አሁን ሳላድግ አልሞትልም እነግራለሁ። ማደግ ማለት በእድሜ አይደለም፣ በቁመት አይደለም። አማራ ካላደገ ሰው ካላየው፣ በተለይ ጎጃሚዎች ይባላሉ። ጎጃም ካላደጋቸው ሰው ካላያቸው አይሞቱም። ይሄ የአማራ የጎንደርና የሸዋም ስነ ልቦና ነው። ይሄ ከአባባል ያልኩት ነው። በጎጃምነትና በጎንደርነት አላምንም። በአማራነቴ ግን አምናለሁ። ከፍ ስል በኢትዮጵያዊነት አምናለሁ።